የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። እዚሁ ፕሮግራም ላይ የተከሰተ ጉዳይ ነው። መጨረሻው ግን ለየት ስላለ በዚህ ጉዳይ ላይ እንደገና ተመልሷል ሰይፉ በኢቢኤስ። ለማንኛውም ባለጉዳዮቹን ወደዚህ ጋበዝ ላርጋቸው። ሩሃማና ሀብታሙን ሞቅ አርጋችሁ እስኪ ጋብዟቸው። ሩሃማ ሰላም ነው። ሙሽራዬ ነበር መግባት የነበረባችሁ። ማን ያመጣችሁ በሏቸው። ሰላም ነው አለን። እንዴት ነው? እግዚአብሔር ይመስገን ሁሉ ጥሩ፣ ሁሉ ጥሩ። ዳግም ተገናኘን። አዎ ያኔም እኮ ብያለሁ ሰይጣኑ ዞር ሲል ነገር ጥሩ ይሆናል ብለናል። አሁን በጥሩ መስማማት መግባባት ነገሮች ተፈቱ። ዋው እግዚአብሔር የተመሰገነ ይሁን። ምናልባት አሁን ዛሬ ያመጣኋችሁ ወደፊት እድሜያችን እየጨመረ ሲሄድ የሰይፉ በኢቢኤስ ፕሮግራም ወደ ኋላ ሲታይ የሆነ እዚህ ጋር ጠብ ነበረ እና ያ ጠብ እዛው ላይ ቆመ ማለት ነው። እና ትውልድ ወይም ደግሞ ወደፊት የሚመጣው ሰው እነዛ ሰዎች ምን ሆኑ ቢባል ተጣልተው ነበር፣ አለመግባባት ነበር፣ መጨረሻ ላይ ግን ታረቁ እንዲባል ነው። እናንተም ተስማምታችሁ ስለመጣችሁ ከልብ ነው የማመሰግነው። አመስግኗቸው። ፊትሽ ፈካ ብሏል። ደስ ብሎሻል? አዎ በጣም። ሀብትሽ አንተስ? አለሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም። እንዴት የእርቅ ስሜት መጣ? ምክንያቱም ያኔ ውጣ ውጣ ሲል ነበር እዚህ ጋር ቁጭ ብለህ። ግባ ግባ አለኛ። ግባ ግባ ነው። ዋው እንግዲህ ነገሩ ከተከሰተ በኋላ እዚሁ ፕሮግራም ላይ ነው የተከሰተውና ሁለት ጎራ ላይ ተቀምጦ ሰው አስተያየት ሲወራወር ነበረ። እንግዲህ ውሾን ያነሳ ውሾ ይሁን በሚለው መሰረት ነው እንደገና የታረቃችሁት ወይስ ለመታረቃችሁ ምክንያት አለ? በመጀመሪያ ደረጃ ራሄል የምትባል ልጅ አለች። እሷ ነች ለመታረቃችን መንገድ የሆነችው። እሷና አንድ የነፍስ አባት አሉ፣ ንስሐ አባት አሉ። እሳቸው አንድ ላይ በመሆን እነሷን እንግዲህ እዚህ ደረጃ ያደረሱ እነሱ ናቸው ከእግዚአብሔር ጋር። ሩሃማስ? አዎ መጀመሪያ ስንጀምረው እሱ ትንሽ ታሞ ነበርና ከጓደኞቹ ሰማው፣ ቴክስት አረኩለት። ታመ ነበር መሀል ላይ? ምን ነው ናውቂ ህመሙ ራሱ አላውቅም። የሆነ ጭንቀት ህመሙ ናፍቆት ነው ይመስለኛል። ምን መታመሙን ሰማሽ? አዎ ከዛ ቴክስት ሰማውና ቴክስት አረኩለት። ከዛ በኋላ ማውራት ጀመርን። በቃ በዛው እያወራን ጭራሽ የሚደውለው ቴክስት የሚያደርገው የሚያጨናንቀው እሱ ሆነ አይደለም? አገረሸ። አሁን እዚህ ላይ ምን ይገባል መሰላችሁ? እንደ ቅኝት ባንድ የከረመ ፍቅር አቤት ደስ ማለት ጌታቸው ካሳ እሺ። ከዛ በዛ መልክ ስናወራ ቆየንና ያው አዝማሚያው ስናወራ ታውቀዋለህ መቼም አወቅኩት። ከዛ ምንድነው ምን አሰብክ በሚለው ያው እኔ እዛው ላይ ነኝ እዚህ እንደነበረው ማለት ነው። ምንም እኔ ጋር የተቀየረ ነገር አልነበረም። በቃ ስናወራ በቃ ፍቃደኛ ነው። ራሄልን አማከርኳት። ያው ትንሽ ጓደኛዬ ነበረችና ከዛ ይሄ ነገር የልጅ እንዳይሆን የቃቃ ጨዋታ እንዳይሆን ለምን እማቃቸው የነፍስ አባት አሉ ብላ ከሳቸው ጋር አገናኘችን። ያ ሂደት ደግሞ 1 ወር ፈጀ። ያው ስንመከር ንስሐ ስንገባ ድጋሚ ይሄ ነገር እንዳይፈጠር ብዙ ስንሆን 1 ወር ያልፈጀብንና ከዛ ያው የኛን ነገር ደግሞ ህዝቡ አውቋል። ስንጣላ በደንብ በሰፊው ታውቋልና ዝም ብለን አንድ ላይ ላለመሆን ወደ ሚዲያ ፎርማሊቲውን በጠበቀ መልኩ አወጣ ነው ሰው እንዲያውቅ። የሰው አስተያየት ምክንያቱም ጎራ በባልና ሚስት ጠብ መሀል የማይገባው ብዙ ጊዜ ለዛ ነው።
በተቻለ መጠን ሰው የባህል የፍቅር ግንኙነት ያላቸውን ሰዎች ሲሸመግል መጠንቀቅ አለበት። ምክንያቱም ዞሮ የገጠሙ ቀን መሀል ሰፋሪ የሚሆን ብዙ ሰው ይኖራልና የሰውን አስተያየት እንዴት አያችሁት? ዞራችሁ በመታረቃችሁ ጥሩ ነው። የተወሰነ ፐርሰንት አንድ የደበረው ሰው አለ። አይዶክር ዋናው ፍቅሩ ነው። ያው ተመልሰሃል። ዋናው መመለስ እንግዲህ በሱ ኩላሊት ነው ያለሽው አይደለ? እኔ አንድ ማልዋሻችሁ ነገር ለተመልካቾችም ግልጽ የማደርገው ነገር ልክ አንተ እዚህ የነበረውን ፕሮግራም ያ ስሜት በጣም ደስ አይልም ነበረ። እኔ እንግዲህ አንድ 15 ዓመት ሆኖኛል በቴሌቪዥን ታሪክ ጥሩ ያልሆነ ስሜት የተሰማኝ በዛ ዝግጅት ነው እና እጅህን ጠምዝዘን በግድ ልናስታርቅህ አንችልም። ግን አንድ ነገር ብያለሁ፣ ምናልባት ያው አንድ ቀን ትታረቃላችሁ ብዬ ተናግሬያለሁ። ቅድም ብዬዋለሁ፣ እንደ ፕሮግራም ማድረግ የምንችለው ይሄንን ነው። ነገ ምን ይዞ እንደሚመጣ ግን ዛሬ ላይ ቆሞ መናገር አይቻልም። እንደ ቀልድ የተጀመረው የፊልም ታሪክ ይኸው ነው እዚህ ጋር ደርሷል። ከዚህስ በኋላ ምን ይፈጠር ይሆን? እሱን ደግሞ ነገ ላይ ቆመን የምናውቀው ይሆናል። እድሜ ከጤና ይስጠን። ይሄን ነው ማለት እንፈልገው። ግን ውጭ ከእናትሽ ጋር ነበረሽ ካስታወሽ እና ጠራችኝና ሰይፉ የምትችል ከሆነ በጣም ነው የምወደው እባክህ አስታርቀኝ ብለሽኛል አይደል? አዎ በጣም ሳስቸግር ነበር። አዎ ፓስተር ቻሪን ሁሉ በቃ ካላስታረቃችሁኝ እንዳትሄዱ ጥላችሁኝ እንዳትሄዱ እያልኩ ሳለቅስ ነበር። እሱ እኮ ሄደ አልኩሽ፣ አንተም ደግሞ ሄድክ። ግን እግዚአብሔር ለሁሉም ነገር ቀን አለው። ይኸው ዞራችሁ ገጠማችሁ፣ መጣችሁ፣ እሱም ወደ ቀልቡ ሆነ። እናም ፍቅር በአዲስ መልክ ታደሰ። አዎ ዋው! እንዴት ነው አዲሱ ፍቅር ማለት የታደሰው ፍቅር? ደስ ይላል። እንደ ጀማሪ ፍቅረኛ እያደረገኝ ነው። ተው እንደ ባለትዳር አይደለም። አሁን ግን ለቀልድም ቢሆን አንዳንድ ስሜት የሚነካ ነገር ሰው ሊጽፍ ይችላል። የሰው አስተያየት ታነባላችሁ? አዎ ያው ማየት አይቀርም እኮ እንዴት ነው የሰው ፊድባክ እንዴት ነው ብለህ አንዳንድ ነገሮችን ሙሉንም ባይሆን ታያለህ። አብዛኛው ሰው 95% የሚሆነው ሰው በጣም ደስተኛ ነው። እርቅ በማውረዳችን በጣም ደስተኛ ነው። አንዳንዱ ደግሞ ያላመናል። ይሄ ነገር እውነት ነው እንዴ? ሲጣሉ አላመንም። ደግሞ መቼ ነው ምናምን ፓርት 3 መቼ ነው? ደስ ይላል። አሁን የቱ እንደሆነ ነው አሁን ወርቃችን ጸቡ የመጀመሪያው አናሉት እርቃችን ተዋሉ 3 መቼ ነው? ሲዝን 3 መቼ ነው? እውነት እኔም ጥያቄ ነው። መቼ ሲዝን 3? እንደዛ ሳይሆን ይሄ እኮ የተለመደ ነገር እኮ ነው። ሚዲያ ላይ ቲክቶክ ላይ በተለይ ሰው የፈለገውን ነገር ነው የሚጽፈው። በቃ ኦፕን ነው እና እኔ ጥያቄ ሲዝን 3 መውለድ ነው ወይንስ ሲዝን 3 መንገር ላይ ነው? አዎ ከምር ነው? ሲዝን 3 መንገድ ላይ ነው። ደስ ይላል ይሄ። ዋው! ነገሩ ምን ሆነ መሰላችሁ? አንተ ኩላሊት ሰጣት፣ እሷ በጣም በተቸገረችበት ሰዓት ህይወቷ ተረፈ። በኋላ እዚህ በነበረን ቃለ መጠይቅ አንተን አመሰገነች። በኋላ ላይ አንተ አይ ከተለያየን ቆይተናል አልክ። ምናልባት ታሪኩን ለማስታወስ ነው። በጊዜው ሰዎች ለፍቅረኛቸው ጥሩ ነገር ማድረግ፣ አካላቸውን መስጠት በኋላ ላይ ሊያስክድ እንደሚችል ሁሉ በመግለጽ እንዴት በዚህ ደረጃ ኩላሊቱን የሰጣትን ሰው ታስቀይማለች እና ሌሎች ራሳቸው አፍቃሪዎች ዘንድ እንደው ቃሉን ለመጠቀም አይ ሴት አይነት ነገር መጣ። ግን በጊዜው የተፈጠረው ነገር እንደዛው ተንጠልጥሎ ቢቆይ አሁን ወደፊት ስናየው አንድ አፍቃሪ ለፍቅረኛው ህይወቱን ይሰጣል። በትሉ እንግዲህ በፊልሞች ላይ እናያለን እኮ አይደለም ኩላሊቱን የሚል አስተያየትም እንዳለ ሆኖ ማለት ነውና በሂደት እንዲዞራችሁ መቅጠማችሁን ስሰማ ደስ ያለኝም ለዛ ነው። ጠብ የትኛውን ፍቅር ውስጥ አለ አይደል? ግን ደግሞ እንዲህ በመግባባትና በመስማማት ደግሞ ሊቋጭ ይችላል። እዛ ጫማ ላይ ሆነሽ አሁን እዚህ ጋር በተፈጠረው ነገር ስትለያዩ ሀብትሽ በቃ ሄደ ካሁን በኋላ የኔ አይሆንም የሚል ስሜት ነበረሽ ወይንስ
አንድ ቀን ዞረን ታርቀን እንደገና እንዲንቀርባለን የሚል ተስፋ ነበረሽ? እንዲንቀርባለን እንኳን ብዬ አላሰብኩም፣ ግን ተስፋ ነበረኝ ከሱ ጋር ተመልሼ እንደምኖር። እኔ ከሌላ ሰው ጋር በምንም ታምር አላስበውምም አስቤውም አላውቅም። ግን ሁሌ እግዚአብሔር የምለምነው እቺን ቀን እንዲያመጣልኝ ነበርና ተስፋ አልቆረጥኩም ነበር። ሁሌ ነበረ የምጸልየው። ሱባኤ ሁሉ አይነገርም መቼም የተደረገ ነገርና ብዙ ነገር አድርጌያለሁ እቺን ቀን እንዲያመጣልኝ በጣም ስጥር ነበር። ተስፋ አልቆረጥኩም እና ስለትሽ ሰመረ። አዎ ይሄው ስለቴ ሰመረ ያለ ምናልባት ሀብትሽ ካንተ ተነስተ በጊዜው ነገር አጋጠመ፣ በኋላ ላይ በጣም ስሜታዊ ነበርክ በጊዜው አስታውሳለሁ። አሁን ደግሞ ነገሮች ተቀይረዋል እና የበፊቱን ሀብትሽን ያሁን እስኪ ያነጻጸርክ ንገረኝ። ያው ነኝ እኔ አሁንም ቢሆን ምንም የተለወጠ ነገር ማጣጣሙ በሰዓቱ ትንሽ በቃ ነገሮችን ሁሉ ሲደራረቡ ምናምን በጣም እንትን ሆንኩኝ። በቃ ራሴን መቆጣጠር ምናምን ሲያቅተኝ ለነገሮች ሁሉ ችላ ማለት ጀመርኩኝ ምናምን እንጂ ያው ነኝ እኔ አሁንም ምንም የተለወጠ ነገር ነው። እኔ አጣሙ ነኝ። በጊዜው ባሳየው ባህሪ አንዳንዶች ተበሳጭተው ነበር። በዚህ አጋጣሚ ይቅርታ መጠየቅ ከፈለክ ብዬ ነው። ምክንያቱም በጣም እሷ ተነስታ ጉልበት ላይ ወደቀች። ሰው አጥፍቻለሁ ሲል ይቅርታ ሲጠይቅ ይቅርታ ሊደረግለት ይገባል እንጂ በዛ ደረጃ ያንተ ሁኔታ ፊትህ ሁኔታ ብዙዎችን አበሳጭቶ ነበር። ምናልባት አስተያየት አንተም አይታል ብዬ አስባለሁ። በጊዜው ለተፈጠረው ነገር ምን የምትለው ነገር አለ? ያው ምንም ሰፊ እኔ በመጀመሪያ ደረጃ ፊት ያውንም እንደዛው ነው ካየው። መሳቅ አልችልም። እሺ የማይመጣልኝም ሳቅ እና ፊቴ እንደዚህ ነው። የሰው አንዳንድ ሰው ላይ ይረዳኝ ይችላል፣ የሚያቀኝ ሰው ደግሞ ይረዳኛል። እና ይሄ ባህሪ ስለሆነ ካስቀየምኳቸው ደግሞ እንግዲህ ያስቀየምኳቸው ሰዎች በሙሉ እንዲህ ገሌ ማለት አልፈልግም። በሙሉ ሁሉንም ከልብ ይቅርታ ጠይቃለሁኝ። ያ በሰዓቱ ደግሞ እሷ እዛ ጋር እንደዚህ ይቅርታ ምናምን ስትለኝ ጥሩ ስሜት ስላልነበረኝ በዛ ሰዓት የነበርኩበት ነገር ደግሞ ጥሩ ቦታ ላይ ስላልሆነ ይቅርታ ስትለኝ ይቅርታውን ተቀብያለሁ። ግን አብሬ አልኖርም ብዬ ነው የልኩት እንጂ ይቅርታውን ተቀብዬ ነበር ከሰማችሁኝ። እና የነበረው ነገር ያ ነው። ስለዚህ አሁን በጊዜ ሂደት ምን ተቀየረ? አብሮ መኖሩን አንድ እርምጃ ጨምሮ ከዛ የመተቃቀፍ ቪዲዮ በኋላ አብራችሁ ነው አሁን ስትመጡ አብራችሁ ነው ያላችሁት ወይንስ አንቺም ወደ እናትሽ አንተም ወደ ቤት ሄዳችሁ? አብራችሁ ነው የምትኖሩት? ይህም አንድ ለውጥ ነው። ዋው! ምን አይነት ስሜት አለው እሱስ? እንግዲህ እንጃ በጣም በቃ እኔ መግለጽ አልችልም። በጣም ነው ደስ ያለኝ። ካሁን በኋላ ደግሞ መጀመሪያ መጥቼ እንደተናገርኩት አሁንም እደግመዋለሁ። ካሁንም በኋላ አብሬው እያስደሰትኩት ልጆች ከሱ ጋር ልጄ በቃ በደስታ በፍቅር አብሬው መኖር ነው የምፈልገው። የመጨረሻ እንዲሆን ነው የምፈልገው። ይሄ ምኞቷን እንዲሳካ ደስ ይላል ማለት የሆነ ነገሮች ሊያጋጥሙ ይችላሉ የሚባል ነገር አለ። የሆነ ችግር ሲፈጠር ያ ነገር ሲያልፍ ስትጣሉ እንደምትታረቁ ሆናችሁ ተጣሉ። አሁን ለምሳሌ የሆነ መጥፎ ነገር ካለ ጠብ ያልፋል፣ ግለት ያልፋል፣ አለመግባባት ያልፋል፣ ሰይጣንም ዞር ይላል። ያኔ ነገሮችን ሰከን ብለህ ስታዩ ምን ነው እንዲህ ባላልኩ ኖሮ የሚያስብል ነገር ይፈጠራልና ከእናንተ ጠብ ተነስታችሁ እንዲህ ዞሮ መቅጠምም ስላለ ለሚጣሉ ሰዎች ምን ነው መልእክታችሁ? እሺ እኔ እሺ ለሚጣሉ ሰዎች አዩ ሰይፍሻ እውነት ነው እንድትታረቁ ናችሁ ተጣሉ። እውነት ነው፣ ይሄ አባባል እውነት ነው። ግን ምንም ያህል ጥል ቢኖር በተለይ በባልና ሚስት መካከል እኛ አሁን ይፋ ወጣና ይፋ የወጣ ነገር ደግሞ በጣም ክፍተቱ እየሰፋ ነው የሚሄደውና እኛ ከቤተሰብም ከምንም አልፎ ህዝብ ነው ያወቀ። ህዝብ ሲሆን ደግሞ ሁሉም የየራሱን አስተያየት ነው የሚሰጥህና ያንን ስታይ ደግሞ ኦኬ እንደዚህ ነበር እንዴ ያንን ይሰማል፣ ይቀየራል፣ እኔም እንደዛ ቀየራለሁ። ክፍተቱ እየሰፋ ነው የሚመጣውና በተቻለ መጠን በባልና ሚስት መሃል ቤተሰብ እንኳን ባይገባ
ክፍተታቸውን ራሳቸው እዛው ቤታቸው ውስጥ ቢፈቱት ነው። ሌላው ደግሞ አሁን ቲክቶክ የሚባል ነገር ከመጣ በኋላ ሁሉም ገበናውን እያወጣ ቲክቶክ ላይ ነው የሚያሰጣው። እናንተም የዛ ሰለባ እንደሆናችሁ ይሰማኛል። ያን በማድረጋችሁ ትጸጸታላችሁ? አዎ። ምክንያቱም የቲክቶክ ፍርድ ቤት አለ፣ ባለጉዳዮች ይገባሉ። እናንተ አሁን ለምሳሌ እንዲያርጋኝ እና ከራሳችሁ ተነስታችሁ እንደው ሰዎች እንዲህ አይነት የህይወት አጋጣሚ ሲያጋጥማቸው ምክንያቱም አሁን የእናንተ የህይወት ታሪክ የትዳር ታሪክ የፍቅር ታሪክ ሁሉም ነገር አለኩ እና ሰው ሰነድ አለው ይዟል። ይሄን በማድረጋችሁ አሁንም እያደረጉ ያሉ ሌሎች ሰዎች ስላሉ ወደፊት ደግሞ እንዳይደረግ የምትሉት ነገር ካለ ለማለት ነው። ሀብትሽ ያው እንደዚህ አይነት ጸቦች ምናምን ሲመጡ ምንድነው ማድረግ ያለባቸው? ድብቅ መሆን ነው። ራስን ማለማጋለጥ ነው። ለነገሮችም ትንሽ ሰከን ማለት ነው። አንዳንዴ ሆስቶን ችኩል ስትሆን ምናምን ነው ነገሮቹ እንደዚህ የሚባባሱበትና ትግስት ትንሽ ታጋስ መሆን ነው የምለው። ከሆነም ደግሞ እንደኛ ተሳስቶ ከወጣም ደግሞ መታገስ፣ ይሄ ቀን እስኪመጣ መታገስ። አየሽ፣ ዞር ያለ ነገሮች ተረጋጉ። ከዛ በኋላ ይሄው እና ፍቅራችሁ ታደሰ፣ በአዲስ መልክ እርቅ ወረደ። ሀብትሽ ራሱ ቅድም እንዳልከው ነው ፊቴ እንዲህ ነኝ እንጂ አሁን በልቤ ደስታ አለ እያልክ። አዎ ሲዝን 3 ያው ከልጆቻቸው ጋር ይመጣሉ ማለት ሲዝን 3 ነው። ሌላ ትልቅ ምሳሌ ነበር አይደለም እንዴ? ኩላሊቱን ሰጥቷት ይሄው እንትን ብላ ምናምን እንዴ አንተ ለፍቅረኛ ምንም ነገር ማድረግ ከባድ ነው ምናምን የሚሉ ሰዎች ነው። በቃ በጊዜው የተፈጠረው ነገር ተፈጠረ። በኋላ ግን ነገሮች ታደሱና ይሄው እኮ በአዲስ መልክ ተዋደን ህይወት ቀጥሏል የሚለው ነገር በመስማቴ በጣም ደስ ብሎኛል። በጣም ነው የምወደው። በነገራችን ሰዎች ይጣላሉ፣ ግን መታረቅ አለባቸው። እንዲህም እንዲሆን በጊዜው ጥሪ ያለው ግን ሰዓቱ ስላልነበር ያን ያልተሳካው። በኋላ ግን በሰዓቱ ተሳካ። እንዲህ አይነት ጉዳዮች ሲከሰቱ ያገባናል። ሀገር የሚጀምረው ከግለሰቦች ነው እና የእናንተን ጉዳይ ወደ እርቅ ለማምጣት እና አባና ሆሰናይ የተጫወቱት ሚና ቀላል አይደለም አይደል? እንደ ሀገርም የሚያስፈልገን ምንድነው? ፍቅር ነው፣ እርቅ ነው። እስኪ አባን ወደዚህ ጋበዝ አድርጓቸውና ዴሉክስ ፕሮፐርቲስ በሚገባው ዘመናዊነት ልክ አፓርትመንት ቤቶችን ከ4.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለአጭር ጊዜ ብቻ በሚቆይ ዋጋ ቅናሽ እየሸጠ ይገኛል። ዴሉክስ ፕሮፐርቲስ በፒያሳ ከወዳጅነት ፓርክ ፊት ለፊትና በቦሌ መድኃኔዓለም ከቦሌ ኤርፖርት በቅርብ ርቀት ከሰላም ሲቲ ሞል አጠገብ ቅንጡ የመኖሪያ አፓርትመንት ቤቶችን በትጋት እየገነባ በመሸጥ ላይ ይገኛል። ቤቶቹ በቂ መኪና ማቆሚያ፣ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ፣ ጂምና ስፓ፣ 2 የመኪና ሊፍት እንዲሁም የመዝናኛ ስፍራዎችና የጋራ መገልገያዎችን አሟልተዋል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። አባ ሰላም ነዎት? ሁሉ ያው ስላየሁት በጣም ደስ ብሎኛል። አንዳንዶች ስንት ሀገራዊ ጉዳይ እያለ እንዴት እነሱ ላይ ጊዜ ያጠፉ ሲሉ አስተያየት ሲሰማ ነበርና እንደው ለማስታረቅና ሩሃማን ምን አነሳሳዎት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያው እኔ ወደ እነሱ መጀመሪያ እንተዋወቅ ነበረ። ራሄል የምትባል ልጅ ነች። እሷ አስተዋወቀችን ሀብታሙ ጋር። የእሷ አባት መዝገበ ጥበብ ቀሲስ መላኩ ይባላሉና እሳቸውን ዳወያየች። እሳቸውን የሆኑ ልጆች አሉ በሽምግልና ደረጃ የሚያስታርቁ እንደው የተሰበረ ልቦና ቢሰጣቸው ምናልባት እስኪ አንድ አባት አገናኙኝ ብላ እሳቸውን ጠየቀች። እሳቸው መጡና ነገሩኝ። ፊት አንዳንድ ነገሮች ሞክር ነበርና በማስታረቅ ደረጃ ከዛ ላይ ግን ያልኩት አይ ፈቃደ እግዚአብሔር ይሁን፣ ፈቃደ እግዚአብሔር ከሆነ ይሳካ ይችላል፣ ደግሞ የማይሳካበት ምክንያትም አይኖርም። ሰው ሙሉ ተስፋውን በእግዚአብሔር ካረገ
የወደፊት ያለውን ዓላማና ራዕይ የማይሳካበት ምክንያት ስለማይኖር ለማንኛውም መጀመሪያ ሰዎቹን ላገኛሉ። ከሰዎቹ ጋር ሳንገናኝ ግን መወሰን አይቻልም ነው ያልኩት። የእግዚአብሔር ፈቃድ ሆነ ተገናኘ። እሱ ጋር ስንነጋገር ሳገኘው ግን ከነገረኝ ያው አነጋገሮች፣ አባባሎች ህሊና ሰበር ያደርጋሉ። በዛን ጊዜ ሰዓት ግን እሱን መስዬ ነው ያየሁት። የሽምግልና ደረጃው መጀመሪያ እሱን መምሰል ነው። እሱን ካልመሰሉት በዛ ላይ አሁን ትታረቃለህ በዚህ ውስጥ ካልገባ ካሉት ወደዛ ሌብል ሊመለስ ስለማይችል አይ ወደዛ ቦታ ልትመለስ አትችልም። ነገር ግን ራስን መጀመሪያ አስታርቅ። ሰው መጀመሪያ መታረቅ ያለበት ከራሱ ጋር። ከራስ ጋር ከታረክ ግን ሁሉ ነገር ይሆናል። እሷ ጋር መታረቅ አትችልም። ነገር ግን ራስን ለማስታረቅ ጊዜ ስጠኝ አልኩት። ይሻለ ተግባባን። ስንግባባ እሷ ጋርም ተገናኘን። እሷ አገናኘችን። ስታገናኘን እሷንም እንደዚህ ነው ያልኳት። ተመሳሳይ ቃል ነው ስላት እሷ ባይ ህሊናዬ አርፎ ነበረ። በደህና ቦታ ላይ ያለው ለመርሳት አንድ ሁለት እያልኩ ነው። ብዙ ሰዎችም እያጽናኑኝ ነው። ነገር ግን ለማይሆን ነገር የቀድሞ ነገሩ መነሳት የለበትም አለች። አይ እሱን አናነሳም፣ እሱን አንደግምም። መታረቅ ሳይሆን ያለብሽ አንቺ ራስሽን መጀመሪያ አስታርቀሽ ለመኖር ዝግጁ ሁኚ እንጂ እሱ ጋር ፈቃደ እግዚአብሔር ባለው ቀን ይሆናል። እሱ ሊሆን ይችላል። ያንቺ ጣፋንታ ከሆነ አታጭውም፣ ያንቺ ካልሆነ ደግሞ ብትመኝም አታገኙም። ነገር ግን ራስሽን አስታርቂ በሚለው ሂሳብ ነው ነው። እግዚአብሔር ይመስገን ለሁለቱም ጾምና ጸሎት ሰጠው። አብረን ወደ ጾም ገባን። ስንገባ ከቤታቸው የሄድኩ ጸበል ረጫለሁ። ቤታቸው ጋርም ጸበል ረጫለሁ። ጧጧት እንገናኛለን። ማታም ሲመሽ እንደዚህ በስልክ የሰርክ ጉባኤ እንዳይቀሩ አለ እግዚአብሔር የውስጥን ሰላም ስለሚሰጥ ሁልጊዜ ጸሎት እንዲያደርጉ መዝገበ ጸሎት እንዲገዙ ካረግን በኋላ በጸሎት መተሳሰብ ጀመርን። የእግዚአብሔር ፈቃድ ሆኖ በኋላ ጥያቄዎች ግን እስከ 15 ቀን ይሄን ጥያቄ አልጠየቅኩም። የእርቅ ነገር አልጠየቅኩም። እርቅ የሚባል ነገር ያልጠየቅኩበት ምክንያት መጀመሪያ ሰውየው ራሱን ሳያውቅ ወደዛ ገባ ሲሉት መመለስ ስለማይችል አልጠየቅኩም። አሁን እንዴት ነህ? ከራስ ጋር ታርቀሃል ወይ? ህሊና አንተ ጋር ነው ወይ? እነዛ መጀመሪያ ስንገናኝ ያወራናቸው ነው ወይ ደጋግሜ ሳወራ እሱ ጋር መሆኑን እረዳለሁ። ከዛ ካረግን በኋላ ለምሳሌ መጽሐፈ ኢዮብን እናንብብ። አንተ ጋር ከሆንክ ኢዮብ ከብዙ ነገሮች ውጣ ውረዶች በኋላ ህይወት እንደመራ እንደኖረ ራሱን መስሎ ስለኖረ የነበረው ጓደኛ የነበረው ሀብት ልጆቹን ሁሉ አጥቶ ከዛም ላይ በሱ ላይ ጠላት ዲያብሎስ ብዙ ዘሮች ዘርቶበት ብዙ የዱላ ማት ወርዶበት ያን ሁሉ አሳልፎ ግን መጨረሻ ያለው ግን እግዚአብሔር ይመስገን ነው። ይሄን ሁሉ ላደረገ ይሄን ሁሉ ለሰጠኝ እግዚአብሔር እንዲመሰገንበት በኔ በፍጥሩ ላይ ይሄን ስላደረገ እግዚአብሔር ይመስገን። እግዚአብሔር የሰጠኝንም እሱ ወሰደ፣ እኔም ነገ የሱ ነኝ የሚለውን ቃል አብረን አነበብን። ስናነብ ግን አንተስ እንዴት ነው? ያንተ ጣፋንታ ምን ይመስላል? ኢዮብ ይሄን አለ። ይህ ሁሉ ነገር ተበድሎ ይህ ሁሉ ደርሶበት ካሳ ምን አልጠየቀም። ነገር ግን እግዚአብሔር ይመስገን አለ። አንተስ ያሳለፍከው ህይወት አንድ ትምህርት ቤት ነው። አንድ ሰው በተዳር ላይ ቢሆን በማንኛውም ነገር ፈተና ካልገጠመው ኑሮን መምራት አይችልም። ይሄን ደግሞ ፈተና ብለህ ሳይሆን ማድረግ ያለብህ ትምህርት፣ ፈተና አይደለም። ተማርኩበት፣ ህይወቴን አስተማረኝ፣ ቀደሰልኝ። ነገ እግዚአብሔር ወደ ትዳሬ እንዲገባ የተበላሸው የቆሸሸው ህይወቴን እንዲታደስ ያደረገልኝ አምላክ ይመስገን በልና መስግን አልኩት። አመሰገነ። ከዛ ቃል ግባልኝ አልኩት። ከ15 ቀን በኋላ ነው ግን አይ በክርክር ላይ አንድ 10 ቀን ቆየ። ለምን ሊሆን ይችላል ላይሆን ይችላል በሚለው እሷንም ጋር እሱም ጋር ግን ከሁለቱም ጋር በአንድ ቀን እንገናኛለን። የምንገናኘው የብቻ ነው። ስንገናኝ ቃላቸው ግን ያው ነው። ሁለታቸው የሚሉት አይ ስጋት አለ አይደል? አባቢያዬ በለጥ መራዬ በልጥ ይደነግጣል። አዎ እሺ፣ እሱን ነገር ሆነ። እነሱ መጀመሪያ ይሄ ታሪክ ነገም ታላላቅ ሰዎች ጋር ቀርበናል። እነሱም እንደዚህ ስላሉ የእነሱም ሁኔታ ስላለን የሰውም ሁኔታ ራሱ ወደዛ መቅረብ ይከብደኛል የሚል ሐሳብ አይ የሰው ለሰው ነው። ሰው መኖር ያለበት ከራሱ ጋር ነው። መታረቅ ሰላም መሆን ለሰዎች ትምህርት ነው እንጂ ሰዎችን የሚያሳልቅ ሌላ ነገር የሚያመጣ ነገር የለውም። ስለዚህ በዛ አይነት አቅጣጫ እንሄድ ስለው ከለታት አንድ ቀን በ22ኛ ቀን ምናምን አካባቢ ይመስለኛል
ፈቃደ እግዚአብሔር ይሁን። እስኪ አሁንም ነጋይቼ መልስ ለነገ የሚባል ጥያቄ ለሱ ደረሰ። እሷ አይ የሱ መልስ ሳልሰማን የመልስ መስጠት የለብኝም የሚል እንደሚል ሆነች። እሺ እግዚአብሔር ይመስገን። ከዛ በላይን ቀን በበነጋው ተገናኘን። 49 ጊዮርጊስ ቤተክርስቲያን ጋር ሄድን። እንደነው ቃል የክርስቲያን ቃል ውጣ ወረድ የለውም። አንድና አንድ እውነቱን እውነት ሐሰቱን ሐሰት ማለት ብቻ ነው። ውሳኔ አሁን መወሰን ያለብህ ክርስቶስ ያደረገልህን ነገር ክርስቶስ ላንተ የዋለልህን ውለታ ለሱ ምን ከፍላለው ለመጨነቅ እንጂ ለዘብእና መጨነቅ እንጂ ነገ ተመልሼ ብገባ ሰዎች ይላሉ የሚለውን ነገር ወደ ኋላ ትተዋለህ። ስለው እሺ ይሄ ከሆነ ፈቃደኛ ነኝ የሚለውን ቃል ነገረኝ። ከዛ እግዚአብሔርን አመስግነን እዛው ጸሎት አድርገን ተለያየን። እሱ ጋር ደግሞ ሄዱ። ስነግራት ይሄን ስላት ልታምንም አልቻለችም። እንዴት እሺ ሊል ቻለ የሚል ጥያቄ አለ። እግዚአብሔር ይመስገን እሱ እሺ ብሏል። ለራስሽ ግን እሺ ለማለት ሞክሪ። የተሰበረ ልቦና ማግኘት ግድ ይላል። ሐና ነብይትን ማየት ትችያለሽ። እሷም በጾም በጸሎት የተሳለችው ልጅ አግኝታለች። ካረጀች ካፈጀች በኋላ ሳሙኤልን የወለደችው ካረጀች በኋላ ነው ያለችው። እግዚአብሔር ሰማይ ነው። ነገ ደግሞ አንቺ ከሱ የምታገኙ ዘር የተለየ ሊሆን ይችላል። አጋጣሚ ይሄ ሰይጣን በእናንተ ላይ አድሮ ያደረገውን ሴራ እሱን ይጀጓዛል የምትይ ከሆነ አይደለም እሱ ጋር ተለያይተሽ ነገ ሌላ ጋር መኖርሽ ስለማይቀር ልጅ ስለሆንሽ ህይወትሽ ላይ ባረክ ውጤታማ ላትሆኚ ትችያለሽ ስላት እሱ ፈቃደኛ ከሆነ እኔ የምምንበት አንድም አንደበት የለኝም የሚለው ቃል ከሁለቱ ሰማሁ። ከዛ ወር መፍጀት አልፈለኩም እኔ ምክንያቱም በመካከል ላይ የሚፈጠረው ነገር ስለማይታወቅ ስለዚህ ወር መቆየት የለብንም። ስለዚህ ማፋጠን ሲይዝ ነገ ስንል ቀኖችን ስንመርጥ ወር ጨረስን። ከዛ እንግዲህ የመጨረሻ ተገናኘን። የመጨረሻ ነው እኔ ባልኩት ሐሳብ እንግዲህ በነገርኳችሁ ሐሳብ ከተስማማችሁ ከሆናችሁ ለእናንተ ሳይሆን ምርጫው ለኔ ነው መሆን ያለበት። ካሁን በኋላ የሚኖር ድምዳሜ ላይ ደረስ። የእርሱ ሐሳብ ምን ነበረ? የኔ ሐሳብ ቶሎ እንዲታረቁ ነው ወዲያው። አዎ የኔን ውሳኔ ተወስዳላችሁ። ድምዳሜ ላይ መድረስ ያለብን ለእናንተ መወሰን ያለብኝ እኔ ነኝ። ካሁን በኋላ ልብን ሰተኛል፣ ልብ ሰጥቻለሁ። ልብሽን ሰተሽኛል፣ ልብ ሰጥቻለሁ። እግዚአብሔር ደግሞ በመካከላችን ተገኝቶ ሽምግልናውን ሰርቷል። ስለዚህ ለራሄል ደወሉ። እሺ ብለዋል ስላት እሷ ደግሞ በጣም ደስ አላት። ስላቸው እኔ በአራት ላስታርቅ ሞከርኩኝ። አይ ሚዲያ ካልሆነ እንደዚህ ታርቀን ብቻችን ምንኖር ከሆነ ነገ ላዩ ሰዎች፣ ለተመለከቱን ሰዎች፣ ለኛ ላዘኑ ሰዎች እንቅፋት ነው የሚሆነው። የህሊና ሸክም ነው። ይሄ አይሆንም አሉ። እሷ ልጅ ጠራው፣ ተነጋገርን። እሷ ጋር አዘጋጅ ለ6 ቀን ያስ እግዚአብሔር ፈቃድ ሆኖ እለቷ አርሴማ ነበረች። በአርሴማ ቀን ስጠይቃቸው ደግሞ አርሴማን እንዘክራለን አሉ። እኔ ግን ያላቅም በፊት ይሰሩ ነበረ። እሻሉ እሷ መጣች፣ ተገናኘን። እግዚአብሔር ፈቃድ ሆነ። ሰላም ወረደ፣ ሰላም አባባል። ወዳውኑ ማታ እሱንም እሷንም ከአንድ ቤት እንዲያድሩ ነው ያደረኩት። ምክንያቱም አድሮ ሰው ከተለያየ ባልና ሚስት እንደ መጽሐፍ ቅዱስ ያለምንም ምክንያት ተለያይቶ ማድረስ ስለሌለባቸው በዓላት፣ አጽዋማት የተለየ ነገር ካልሆነ ባል ከሚስቱ ሚስት ከባሏ ምኝታ ለይታ ማድረስ ስለሌለባት ይሄን መመሪያው ነገሩ። ካሁን በኋላ ግን አንተ የከፈልከው ዋጋ ትንሽ ነው፣ ያደረከው አድራጎትም ትንሽ ነው። ክርስቶስ ግን የኛ የከፈለውን ዋጋ አስብ። 6666 ግርፋት በጀርባው ላይ ሲያርፍ ምንድነው ያለው? የዛ ጊዜ የበደሉ እነዚህን የሚያደርጉትን ያውቁምና ይቅር በላቸው ነው ያለው አይደል? አንተ ደግሞ ይሄን አድርጌያለሁ ብለህ ሚዲያ መውጣቱም ስህተት ነው። ለዛም እንሳሰጥቻለሁ አይደረግም። ሰው የሰጠውን ስጦታ ሰጥቷል፣ ለግሷል። ከሰጠ በኋላ ይሄን አድርጌያለሁ መባል እንደሌለበት ያን ማን ያውቃል? እግዚአብሔር ያውቃል። ለሷ ምክንያት የሆነው እሱ ነው። ምክንያት ያደረጋቸው ደግሞ እግዚአብሔር ነው። ምክንያቱም ደግሞ ያ ክስተት በተፈጠረ ቁጥር ማንሳት የለብንም። አንድ ሰው ይሆንልኛል ይደረግልኛል ብሎ ካደረገ በኋላ ስጦታውን ወደ ውዳሴ ከንቱ ከለወጠው ከጽድቁ እኩል ነው ስለሚያመዝን በዛም ውዳሴ ከንቱ ይጥላል። እና ያው አንድ ሰው ሲጣላ ሚዲያ ላይ መውጣት ሳይሆን ወደ አባቶች መቅረብ እንዳለበት ነገርኳቸው። ይሻሉ ታረቁ። እግዚአብሔር ይመስገን። እግዚአብሔርና መስግነን ጥቅምት 6 ታረቁ።
ያ ልጅቷም ወለተ ማርያም ደስ አላት። አንድ የስነ ልቦና ባለሙያም ይዘው መጥተዋል። እሱም አብሮ አለ። እግዚአብሔር ይመስገን። ያን ጨርሰን ግን አብረን በላን፣ አብረን ጠጣን፣ ጸሎት አደረግ። የአርሴማ ዝክር ምን እንዘክራለን አለ። ወደፊት ደግሞ እንዘክራለን። ከተቻለ ደግሞ ያው ሰው ጠርተው እንዲጋብዙ ነው ያዘዝኩት። እንደ ተውስታሙና ልትያዝ። ከስንት ጊዜ መለያየት በኋላ ታረቃችሁ ማለት ነው? 9 ወር ነው። ከ9 ወር በኋላ ለ9 ወር ያህል ለየብቻ ነበር። ከዛ ጠብ በኋላ አሁን እንግዲህ እድሜ ለአባ ለራሄል ነገሮች በመግባባት ተፈተው ይሄው ታርቃችሁ አብራችሁ መኖር ጀምራችሁ። ዋው ይሄ በጣም ደስ ይላል እውነቱን ለመናገር። እንደው አባ ያው ተሞክሯል ሽምግልና ብዙ ጊዜ። አሁን ግን ሶሻል ሚዲያ የሚባል ነገር መጥቷል። ሁሉም ገበናውን እያመጣ ያሰጣዋል። እሱ ብቻ ሳይሆን ነገር ልክ አደባባይ ላይ ሲወጣ ይጋጋልና እንዲህ ዞሮ መግጠም ሊኖር ግን ብዙ ያለፋል እና በዚህ አጋጣሚ እንደው ገበናቸውን እያወጡ ሚዲያ ላይ ለሚያሰጡ ሰዎች እና ምን ማለት ይችላሉ? እንግዲህ እንደዚህ ፍቅረኛሞች በተለይ ከፍቅር አልፎ ልጅ ወልዶ ከብዶ ይሄ ክስተት አለ። ይሄ ክስተት የሚደረገው ምንድነው? አንድ ይሄን ክስተት የሚያመጣው ራስ ወዳድነት ነው። እንደ መጽሐፍ ቅዱስም እንዳየነው ሁሉም አሁን ሰው ሲጋባ እንደ ባህል አድርገ ነው፣ እንደ እምነት ሳይሆን እንደ ባህል ማንኛውም ሰው የአብርሃም የሳራ ግቢ ያድርግላችሁ ይላል። ተግባሩ ግን የለም። አንደኛን የገደለን ምንድነው? ቃሉን ሳናውቅ ሳንኖርበት በህይወታችን ውስጥ ሳይገባ በአንደበታችን ብቻ እየተናገርን መኖር፣ ይሄ ክስተት የሚመጣው። ሌላው ደግሞ በንስሐ አባት አለመደራጀት። እኔ እነሱን ነግሬያለሁ፣ ክንፈ ሚካኤልና ሁለት አማኑኤል ነግሬያለሁ። ይሄ ክስተት የመጣው ከንስሐ አባት አለመደራጀት የተነሳ ነው፣ ከቤተ ክርስቲያን መራቅ የተነሳ ነው። ምክንያቱም ንስሐ አባት ካለ ምን ያደርጋል? ሰው ሲጣላ ምን ይባላል? እንደ አባቶች አባባል መታረቅ ላይቀር ክፉ አትናገር። መታረቅ ላይቀር መጣላት ሳለ መታረቅ አለ፣ መታረቅ ሳለ ደግሞ መጣላት አለ። በዛን ጊዜ የውስጥን ገበና አውጥቶ መስጠት ራስን ባዶ ማድረግ ነው። እኔ የምለው እንደዛ አይነት ሰዎች በየእምነታቸው ተደራጅተው በእምነት አባቶች ስር ጋብቻ ቢፈጽሙ፣ ያን ከፈጸሙ በኋላ ደግሞ እለት እለት የንስሐ ህይወት ቢወስዱ። አሁንም ወጣ ብለን ወደ ገጠሩ አካባቢ ስናይ በአብዛኛው ልምድ ባህል የሚባል አለ አይደል? በዛ ነው የሚኖረው። ልምድና ባህል ደግሞ ሰዎችን እያራቀ ነው ያለው። እኔ አሁን በአብዛኛው ቅርብ ጊዜ ነው ወደዛ የመጣሁት። ስኖርም በአካባቢ ያው እንደ ጓደኛም እንደ ወንድምም እንደ አካባቢ ሰፈርም እንደዚህ በተጣሉ ሰዎች ጋር አብረን ቁጭ እያልኩ አባቶች ስር ሆኜ ነው የለመድኩት። ያ አንደኛው ደግሞ ምን አለ ሚዲያ ላይ ሲመጣ የሰውየውን ሐሳብ የሚረዳው የለም። ምክንያቱም የማይረዳው ያ ሰውዬ አዝኗን ተክዟን በጊዜው ተጎድቷን ያ ጉዳቱን መስሎ አይታይም። ያ ሰውዬ ለምን ዝም ብለህ ታረቅ፣ ይሄ ነገር ሊያልፍ የሚባል ነገር አይደለም። እሱ አይደለም መጀመሪያ መደረግ ያለበት። መጀመሪያ ለነዛ ሰዎች ምን ይደረጋል? ሰውየውን መስሎ መኖር፣ አይምሮ ውስጥ የሚመለስ ራስ ውስጥ የሚታረቅ ድረስ አንተ እንዲህ አድርግ ታረቅ የሚለውን ያ ሐሳቡን አለማንሳት። አንተ እሷ ጋር መኖር የለብህም፣ ነገር ግን እኔ ጋር ኖር፣ እስቲ ለተወሰነ ቀን አብረን እንጓዝ፣ ጉዞ እንሂድ የሚል ነገር ካለ ይሄ አይፈጠርም ብዬ አስባለሁ። አብዛኛው ሰው ደግሞ ግን ወደ ሚዲያ ባያቀር ከተጣላ በአባት በእናቱ የማይቻል ከሆነ በሃይማኖት አባት፣ ያንንም ደግሞ በአንድ ቀን ሳይሆን ሱሪ ባንገት አውልቅ ማለት አይቻልም። እንደ አባቶች አባባል ምን ይላሉ? ራስን ካው ይባላል። ያ ማለት ሰውየው ሲያድር ሰው ነውና ያስባል። አዎ የትላንትናው ነገር ተነስቶ ነገ አዲስ ነገር ሊፈጠር ስለሚችል እና በዛ አይነት መልኩ ብናረግ ለባልና ለሚስቶች በተለይ እሱ ለሷ ቤዛ ቢሆን እሷ ለሱ ቤዛ ብትሆኑ በሰርጉ ጊዜ የአብርሃምና የሳራ የሚለውን ስሙን ብቻ ሳይሆን ተግባሩን ብንሰራ ነው እኔ የምለው። ይሄን ብናደርግ ለወደፊትም ህይወት ይኖርናል ብዬ አስባለሁ። ይሄ ጥሩ መልእክት ነው አይደል? በጣም አይሆንም። እኔ ነኝ የምከፍለው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። የቀደመ እሺ የጊዜ ያለች መስሎ ነው እንደ ባህር ማዶ እኮ ነው ያለች። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ። ፋስት ፔይ ከብርሃን ይፈጥናል። ፋስት ፔይ የተሻለ ይከፍላል።
ተቀድመዋል። ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዚላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። ሁሉንም አይነት ኢንሹራንሶች እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። ሁሉንም አይነት ኢንሹራንስ እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም አበሻ ኮሚኒቲ ብላሰም የጥርስ ህክምና። እዚሁ ፕሮግራም ላይ ነው ጉዳዩ የተከሰተውና እንዲሁ ተንጠልጥሎ ቢቀር ባንቋጨው እንዲህ አሁን ሃፒ ኢንዲንግ ይባላል በፊልም በደስታ ተደመደመ ማለት የነበረው ነገር በንጥልጥል የቆየ ብዙዎችን ደግሞ የተሳሳተ ግምት የሰጠ ነው። አንድ አፍቃሪ ለሚያፈቅራት አንድ ሴትም ልትሆን ትችላለች ወንድ አይደለም ኩላሊቱን ህይወቱን ሁሉ መስጠት አለበት እያልን አድገን በኋላ ላይ ይሄ ነገር ሲመጣ ግን ኧረ ይሄው እኮ ሀብትሽ ሰጥቶ ይሄው መጨረሻ ላይ የሚል ፈሊጥ ሁሉ ተጀመረና ይሄንን ነገር በእንዲህ ሁኔታ መቋጨቱን ለማሳየት ነበር የፈለኩት። እናንተም አክብራችሁኝ ስለመጣችሁ ነገሮች ደግሞ እንዲህ በጥሩ ስሜት መቋጨታቸውን ስለነገራችሁኝ በእውነቱ ይኸው በተመልካቾቼ ስም አመሰግናችኋለሁ። በዚህ አጋጣሚ ካገኘሁት አይቀር እርቅ ጥሩ ይመስለኛል። በማንኛውም አሁን በህይወታችን እንደ ሀገር ያለብን ብዙ ችግር በቃ ተጣልቶ አኩርፎ ከመቅረት ይመስለኛልና እንደ እርቅን በተመለከተ የሃይማኖት አባቶች ደክመዋል ሲባል ነበር። ለዚህ ደግሞ ማሳያ አባ ይሄንን ጥሩ ነገር ሰርቷልና ሌሎቹ የሚሉት ነገር ካለ ያው እርቅ እንደ መጽሐፍ ቅዱስ ነው። ማቴዎስ 5 ላይ ያለ የሚያስታርቁ ብፁዓን ናቸው ይቅር የሚሉም ይቅር ይባላሉ ይላል አይደል? ከሷ አኳያ ስንሄድ እርቅ የኛም ስራችን እንደ ሃይማኖት አባት ጊዜ ያጠፋን ሰዓት ወሰደብን የኔ ፕሮግራም ይሄ ተበላሸብኝ የምንለበት አጋጣሚ የለም። የሌለበት ምክንያት እኛን ክርስቶስ በምድር ላይ ሲያስቀምጥ እሱ ሲሰራቸው የነበረውን ስራ እንድንሰራ ስልጣኑን ሰጥቶ ሄዷል። የጠፉ በጎችን ፈልጌ ስላገኘው ደስ ይለኛል። እነዚህ በጎች ጠፍተው ነበረ፣ ከበረቱ ወጥተው ነበረ፣ ተሳደው ነበረ። ጥላቻ የዲያብሎስ ስራ ነው። በፍቅር ላይ የሚዘራ መጥፎ እንክርዳድ ተብሎ የሚጠራ ይሄን ሰዎችን ከሰዎች የሚያለያይ የሰይጣን ስራ ነው። ይሄ ደግሞ ሰይጣን ደስ የሚለው ሰዎችን ማጣላት አላማ ነው። ሰዎችን ማለያየት አላማው ነው፣ ስራው ነው። ነገር ግን የሱ ደስ የሚለው ትልቅ ነገር ደስ የሚለው ሰው መጣላቱ ደስ ያስብለውን ሰው በገደለ ሰው ደስ አይለው። እሱ ደስ የሚለው ተስፋ በቆረጠ ሰው ደስ ይላል። ተስፋ ከቆረጠ ንስሐ ህይወት የለውም። ተስፋ ከቆረጠ ራሱን የማጥፋት እንጂ ሌላ ድርጊት ለመፈጸም እንጂ ነገ የንስሐ ህይወትን ስለማያስብ እሱ አሁን በእነሱ ላይ ተሰርቶ የነበረው ጥንተ ጠላታችን ዲያብሎስ ሰርቶባቸው የነበረው ይሄን ሴራ ነው። ይሄን ሴራ ግን ደግሞ እግዚአብሔር አምላክ እሱ ራሱ ረድቶ ወደዚህ ሲመጡ ሰዓትና ጊዜ ያለቀ ሳይሆን እግዚአብሔር ታላቅ ስራ ሰራ። ስሙ እንዲመሰገን ስሙ ከፍ እንዲል በእነዚህ ልጆች ላይ ነገም እሱ ነግሶ እንዲኖር ራሱን አስመሰከረ እንጂ የኛ ጊዜ የምናጠፋበት ሰዓት የሚያልቅበት ምክንያት የለውም። ስራችን ይሄ ነው። የካህን ስራው ከመቀደስ ከማወደስ ከማጥመቅ ከማቁረብ አልፎ ትልቁ ስራ ማስታረቅ ነው። ውስጣዊ ሰላም ያጡ ሰዎችን ሰላም መስጠት። እነዛ ሰዎች ውስጣዊ ሰላማቸውን አጥተው ሲኖሩ ግን ውስጣዊ ሰላምን ከሰጠ ማን አለ? ክርስቶስ በዛ ላይ ተሾሟል ማለት ነው። ክርስቶስ ነግሷል። በዛ ቤት ክርስቶስ ገብቷል። ሰላም ለሁላችሁን ብሎ እንደገባ ሁሉ ሰላም ብሎ ወደዛ ቤት ስለገባ ያ ሰዓትና ጊዜ የማን ነው? የእግዚአብሔር ነው። አሁን እቺ ሰዓትም የሱ ስለሆነች የሱ ሰዓት ስለሆነች እኔ ሌላ ምለው ነገር የለም። እግዚአብሔር በእነዚህ ልጆች ላይ አድሮ በሰራው ስራ ሁሉ የተጣሉት ወንድሞች
እናት አባቶች ብሎም ለሀገራችን ሰላም እንዲሰጥ ብቻ ነው የምመኘው። ያው እንግዲህ 2017 ጠብ ነበረ 2018 እርቅ ሆኗል እንኳን ደስ አላችሁ በሏቸው ያ ካሁን በኋላ ምንም ማስተያየት ምናምን እንዳሰማ ያው ያሉህን እንደው አባ ከእርቁ በኋላውን ሰዎች ምን አይነት አስተያየት ሰጡት ያው ብዙ ሐሳብ የተሰጠኝ ስልክህን ለምን አብረህ አልክምና የአንዳንድ ሰዎች ሐሳብ ለምን አትቀበልም ነው እንደገና ደግሞ ስታስታርቃቸውም ሌላ ሰዎችም ለምን አብረህ በጎና ሊያስክም ነው ሐሳብ የተሰጠኝ ምክንያቱም እኔ ግን በንስሐ ህይወት ስላለቀ ንስሐ ህይወት ነው ብዬ ነው የወሰድኩት መጀመሪያም ሌላ ሰው እንዲሰማም አልፈለኩም ምክንያቱም ሐሳብ ሁለት በሆነ ቁጥር ሁለት ሐሳብ ይመነጫል ሶስት በሆነ ቁጥር ሶስት ሐሳቦች ይመጣሉ ደበቅ አርጎ መጨረስ እነዛን እናጣጥማለን እናዋሃዳለን ስንል በመካከል ላይ ክስተት እንዳይፈጠር ነው የኔ በዚያ ከተማ ላውራ እንዴ እሺ ስራ እየፈለኩ ነበርና ባለቤቶች ኦኬ እሷ ልጅ ነሽ እንዴ እና አይ ላንቺማ ስራ የለም ነው የሚሉኝ እውነት የፈጠረብኝን ነገር እንግዲህ ያው ኩላሊትን የሚያክል ነገር ሰርቃ ነው ብዙ ጊዜ የተሰራጨው ብዙ ሰው ያ እንትን ያለው የወሰደው ኩላሊት ሰርቃ የኩላሊት ሌባ ምናምን ሲባል ነበርና ብዙ ሰው እንትን ያለው በዛ ነው ከዛ ኩላሊትን የሚያክል ነገር ወስዳ እንዴት ነው እኛ ንብረት አምነን የምንሰጣት የሚል ነገር ነበርና አሁን ያ ነገር ይለወጣል ብዬ ተስፋ አደርጋለሁ እንግዲህ እንደገና ደግሞ መፈለግ ጀምራለሁ ግን በዚህ ሁኔታ ውስጥ ያለው ማግኘት አልቻልኩም ነበር በቤተሰብ ነበር እስካሁን የነበርኩት በቤተሰብ ድጋፍ ነበር እስካሁን የነበርኩት እንግዲህ በ2018 የተጣሉ ሁሉ የሚታረቁበት አመት ይሁን ልክ እንደነ ሩሃማ ተመኙ እስኪ ለስንብት የምትሉት ነገር ካለ ያው ማመስገን ነው እንግዲህ እኔ ማመስገን የምፈልገው ነገር በመጀመሪያ ደረጃ እግዚአብሔር ለዚህ ጊዜ ላበቃን እግዚአብሔር ይመስገን ከዛ በመከተል ደግሞ ማመስገን የምፈልገው ሰው አለ ቡዛየው እናቴን በጣም ነው ማመሰግናት አበበች እህቴን መሰረትም እህቴን በጣም ነው ማመሰግናት ከዛ በመለጠ ደግሞ ጳውሎስ የሚባል ልጅ አለኛ ተፈልጅ እሱ ብዙ ሚናም ተጫውቷል እኔም ወደ ብዙ ነገሮች ለመሄድ ስሮጥ ነበረ በዛቱ ወደ ብዙ ነገሮች ሁሉ መልሶኛል በዚህ አጋጣሚ ደግሞ ጳውሌን ከልብ አመሰግናለሁ እንዴት የልብ ጓደኛዬ በላይ ነው እሱ በጣም አመሰግናለሁ ጳውሌን ማለት ፈልጋለሁ ይሄ ቀን አይመጣም ብለው መጥፎ ነገር የተናገሩ ስለ ሩሃማ ወይም ደግሞ ይሄ ቀን አይመጣም ብለው ስለ ሀብትሽ መጥፎ ነገር የተናገሩ ሰዎች አሁን ይሄ ቀን ሲመጣ ምን አሉ አሁን እነሱ ናቸው እኮ መጥፎ ኮሜንት የሚጽፉት ለምን ታረቁ እንደገና እነሱ ስለተጣሉ ማለት ነው እኛሽ ቀበጥን እነሱ ግን አንዱ ነው እኛ ሴት እንዲዳውን የሚሉ አሉ ለማንኛውም ባለትዳር ፍቅረኛ ሲጣላ ቢቻል ዝም ማለት ነገሮች ሲያልፉ እንዲህም አለመባል አለ እና ለማንኛውም ማስታረቅ ላይ እንጂ ማጣላት ላይ አናተኩር ምክንያቱም እንኳን ተባልተንበት ይቅርና ተፋቅረን ራሱ እድሜያችን በጣም ያን ያህል እኮ ግፋቢል 100 እንኳን አይሞላም ነው የሚባለው አይደል እንዴ እና ለዚህች እድሜ ከቁጣ መራቅ ከጠብ መራቅን የመሰለ ነገር የለም አባ እንዳሉት እንዲህ እንደ አባም አይነት አስታራቂ አባቶችን አያሳጣን ብለናል እንግዶቼ ስለሆናችሁ ከልብ ነው ማመሰግነው አባ ሩሃማ ሀብትሽ ከመልክቶች በኋላ እንመለሳለን አመስግናችሁ ሸኙልኝ ባካችሁ አመሰግናለሁ አባ እንግዲህ አመሰግናለሁ እድሜ ከጤና ይስጥዎት እስኪ ተቃቀፉ